በጌታ በኢየሱስ ክርስቶስ ስም ይሄን መልእክት ለምትሰሙ ሁሉ ዛሬ መልእክት አለኝ። እዚህ በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ጀምሬ አነብና ነግራችኋለሁ። እንደዚህ ይላል፣ ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብጽ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑን እናቱንም ይዘህ ወደ እስራኤል ሀገር ሂድ አለ። ቁጥር 21 እርሱም ተነስቶ ሕፃኑንና እናቱን ያዘ፣ ወደ እስራኤል ሀገር ገባ ይላል። ይህ ክፍል እንደምታውቁት ኢየሱስ ክርስቶስ እንደተወለደ፣ ኢየሱስ በቤተልሔም እንደተወለደ ሄሮድስ ጊዜ አዋቂዎችን ትንቢት አዋቂዎችን ካገሩ ጠራና ጠየቃቸው። ምን መጽሐፍ ቅዱስ ወይ ደግሞ የሕጉ ቃል ምን ይላል ብሎ ሲጠይቃቸው በእስራኤል ንጉሥ እንደሚወለድ ገዢ እንደሚወለድ ከይሁዳ ነገድ እንደሚወለድ ለማን ነገሩት? ለሄሮድስ ነገሩት። ሄሮድስም ይህን በሰማ ጊዜ ዙፋኔን ልቀማ ነው ብሎ አሰበና፣ ምክንያቱም ኢየሱስ ክርስቶስ የምድር ንጉሥ ሳይሆን የሰማይና የምድር ጌታ ነው። የሄሮድስም ቦታ ሊተካ የተወለደ ጌታ አይደለም። ነገር ግን እሱ ውስጥ አጋንንት ነበርና እሱ ውስጥ ነፍሰ ገዳይነት ነበርና ምን አደረገ? ኢየሱስን ለመግደል እንደተንቀሳቀሰ እግዚአብሔር ሲያቅ ምን አደረገ? ለዮሴፍ እንደዚህ ያለው፣ ሕፃኑን ሊገሉ ይፈልጋሉና ሕፃኑንና እናቱን ይዘው ወደ ግብጽ ሲሽሽ ብሎ እግዚአብሔር ተናገረው። በዚህ ጊዜ ዮሴፍ ሕፃኑንና ማርያምን ይዞ ምን አደረገ? ወደ ግብጽ ሸሸ። ከሸሸ በኋላ የሆነ ጊዜ በኋላ የሆነውን ነው ያነበብኩላችሁ። ምን አለው እግዚአብሔር? እንደገና ተመልሶ ሕፃኑን የሚፈልጉት ሞተዋልና ወደ ስፍራ ወደ እስራኤል ተመለስ ብሎ እግዚአብሔር ተናገረው። አሁን የምነግራችሁ እንደዚህ ነው። የእናንተን ህልም የሚፈልግ፣ የእናንተን ራእይ የሚፈልግ፣ የእናንተን መውጣት የሚፈልግ፣ የእናንተን ከፍታ የሚፈልግ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ሞቷል። ማጃርዳኪያላ ቬርዴ ፕሬንሲኒያ አሁን የምነግራችሁ እውነት ነው። ህልማችሁ እንዳይወጣ፣ ራእያችሁ እንዳይወጣ፣ የታየላችሁ ላይ እንዳትገቡ፣ ነገራችሁን የሚያዘገይ፣ ነገራችሁን የሚጎትት፣ ነገራችሁን የሚይዘው እሱ ሞቷል። በኢየሱስ ክርስቶስም ከዚህ ቀን ጀምሮ ለህይወታችሁ መገለጥ ይሆናል፣ ለራእያችሁ መገለጥ ይሆናል፣ ለህልማችሁ መገለጥ ይሆናል። በናዝሬቱ ጌታ በኢየሱስ ክርስቶስም እግዚአብሔርን ለምትጠብቁ ለእናንተ ይህ ድምፅ ነው። በኢየሱስም መውጣት ሆኖላችኋል። አሜን።